በላ መልስልኝ። አንተ ነህ ወይ እንድትታሰር ያደረካት? አሁን እኔ ሆስፒታል እያለሁ ደውዬ አመልክቼ መጥተው ሲጠይቁ ነገርኳቸው። ደግሞ እና ምን ይሁን ሁሉም ወንጀለኛ ደግሞ የእጁን ማግኘት አለበት። አንተ ማትረባ። ቆይ እንዴት እንደዚህ ታደርጋለህ? ቆይ ዝምድና ለኔ ነው ለሷ ደግሞ ጭራሽ ትቆጣለህ እንዴ? አቤል ዝም በል። አሁኑን እንሂድና በስተት እንደዛ እንዳልካቸው ንገራቸው። ማለት ለምን ብዬ ነው እንደዛ ምለው? እንደውም ከዛ በላይ መሆን ነበረበት። አንተ ባደርስልኝ እኮ ልገለኝ ነበር። ሁለተኛ ሞጋቱ አይቀርም ነበር። እቺ ሰይጣን። በቃ ክሱን ታነሳለህ አልኩህ፣ ታነሳለህ። ሌላ ነገር እንዳወራ ባታስገድደኝ ጥሩ ነው። ቆይ አንተ አላሳዝንህም እንዴ? በሞት ምንም አይመስልህም? በዚህ ልክ ነው ማለት ነው የምጠለኝ? ጭራሽ ምንም ላልሆነች ሴት ነው ካልተፈታሽ ብለህ የምትከራከር? አቤል ዝም ብለህ የተባልከውን አድርግ። ያለበለዚያ ግን ያለዛ ምን ታስፈራራለህ እንዴ? እኔና እናቴ ግን ለአንተ እንደዚህ አልነበር። እማዬ ዝም በል አቤል፣ ዝም በል። አስሬ እኔና እማዬ አትበል። ከፈለግ ተያይዛችሁ ገደል መግባት ትችላላችሁ። ምን አልክ? አሁን ሳበዛውሽ ጭራሽ እማዬን ትናገራለህ? ይኸውልህ እኔ እንደፈለግክ መናገር ትችላለህ፣ እናቴን ግን መናገር አትችልም። እኔ በእናቴ ቀላል አቤል፣ በእጅ ሰበብ እንዳትሆን ነግሬሃለሁ። ዝም በል እያልኩ ነው። ዝም በል በቃ ዝም በል። እሺ አቶ ያፌት፣ ገደል መግባት እንዴት እንደሆነ አብረን ምንድነው? ምን አላችሁ ነው? ምን አገባሽ? ቆይ አንቺ ሴትዮ ችግርሽ ምንድን ነው? ማን ነው እዚህ መጥተሽ ምን እንደተፈጠረ ጠይቂያለሽ? ስትጀመር የተቀጠርሽው ወጥ ለመቀቀል ነው አይደል? አርፈሽ ወጥሽን ቀቂ። ኧረ ነፍስ ይቀቀል። አሰሚም እንዴ? እዚህ ምንድን ነው የሚገትርሽ? አይ እሰማለሁ። እኔ እኮ ድምፅ ሰምቼ ምንድን ነው ብዬ እኮ ነው። ኧረ እንኳን መጣሽ። እንደውም እርቦኝ ነበር። እስኪ ቆንጆ ነገር አዘጋጅ፣ በዛውም ፈሳሽ ነገር አዘጋጅ። ምንድን ነው ለልጅሽ በአፍ አፍንጫዋ ስታጉርሻት አልነበር እንዴ? ለእኔ ጊዜ ሲሆን እንዲህ ሁላችሁም ችላ የምትሉት? እሺ አዘጋጃለሁ። እንደውም እየደረሰ ነው። አሁን ይዤ እመጣለሁ። አንተ ደግሞ እንዳይበስልህ ብዙ አታወራበት በለው። በጣም እየተንከባከብሽ ነው። በያውን ቶሎ አቅሪብ። ደግሞ እጅሽን ታጠቢሽ። ማለት የምን ማለት? ልታጉርሽኝ ነው? መቼም በእጅህ ብላ አትይኝም አይደል? በይዘሽ ነይና ጉርሽኝ እባክሽ። እሺ አንተ ቆይ እንዴት ነው የምታወራው? ለዛሬ እዚህ ዳር፣ ነገ ምስክርነትን ከሰጠ በኋላ ግን ቀጥ ብለህ ወደ ቤት ትሄዳለህ። ከፈለክ እዛ እናት የምትላት ትንከባከባለች። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አልረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ከ8% ቅድመ ክፍያ ጀምሮ 35% በሚደርስ ልዩ ቅናሽ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን በ0940 625843 አሊያም በ0915 136565 ላይ ፈጥነው ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ሄሎ አይ እንደምን አለበት አንቺ ቢዛ የሚሉሽ ሰው እዛው። አንቺ ደግሞ አንዱ ወቅትሽ ብትቀሪ የኔ መሰለ ቤት ለራሴ ነበር የማደርገው። ምን ያደርጋል ታዲያ? አይ ሁሉም ነገር ለጥሩ ሰው አይሆንም። አይ እንደው ሉሊት ምን ይሻልሻል? በጣም ቆንጆ እኮ ነሽ። አይ ይሄ ሁሉ ቤት ላንቺ ነበር የሚገባው። አይ ሉሊት እንደው አይ እስኪ
ማትረባ ሌላ ነገር እንኳን የላት። እንዴት ይመቻል በእናታችሁ። ኦይ ማም ወይ የኔ ልጅ ነው ያልሽኝ? ታረቅን እንዴ? ባንቺ እኮ እንደማልጨክን ታውቂያለሽ ወንድሜ። ማም የኔ ናታንን እንድታስፈችልኝ ነው አይደል? ማን ነው ደግሞ እሱን ያንቺ ያደረገው? ወሬኛ። ባያርፈሽ ተቀመጪ። እኔ የማደርገው ነገር አለ። እንዴ ማም፣ አሁን የኔ ልጅ ምናምን እያልሽኝ አልነበር እንዴ? ቆይ ምን ተፈጠረ? እባክሽን ማም፣ ናፍቆኛል። እባክሽን። በቃ አልችልም አልኩሽ፣ አልችልም። እሺ ይቅርታ። ይቅርታ ነው ያልሽው? ስላበሳጨውሽ ይቅርታ። ከዚህ በኋላ ድጋሚ አላናደድሽም። እባክሽን ማም ይቅርታ አድርጊልኝ። ይሄ በቂ አይደለም። እና ይኸውልሽ አሁን ምን እንደተፈጠረ ምንም ሳታስቀሪ ንገሪ። ዳጊ ደህና ነህ? ምን እያሰብክ ነው? በሀሳብ የጠፋኸው? አይ ምንም አይደለም፣ ምንም አላሰብኩም። አይ እንደዛ እንኳን አይመስለኝም። ገኔ ናፈቀች አይደል? አዎ አሁን ናፍቃኛለች። ምን መሰለህ ዳጊ፣ ገኔ አንተን ጠልታ ኤፉን አስበልጣ ምናምን አይደለም። እና ታዲያ ምንድን ነው በዛው በሄደችበት መቅረት? በዛ ላይ ደግሞ ቀድማ አልነገረችንም። እንደዚህ ታደርግ ደግሞ የመጀመሪያ አይደለም። እሱን እኮ ነው የምልህ ዳጊ። ገኔ አንተ ጠንካራ እንደሆንክ ስለገባት ነው እንጂ እንደዚህ ያደረገችው ባይሆን ኖሮ ትታት ሄድም ነበር። አይ እንደዚህ እያልክ አታጽናናኝ። እኔ በጣም ነው የከፋኝ። ምንም ቢሆን እንደዚህ ማድረግ አልነበረባትም። አሁን ለትንሽ ጊዜ ብላ ሄዳ አሁን አትመለስ። እሱን አውቃለሁ። ተባልኩ እኮ ዳጊ፣ በአሁኑ እንደዛ አታረገም። እሺ ባይሆን አዲስ ነገር ተፈጥሯል። ምንድን ነው? ምን ተፈጠረ? ጽዬ ታሰረች። ማለት ምን እያልክ ነው? ጽ ደግሞ ምን አድርጋ ነው የምትታሰረው? አቤልን ወጋችው። አቤል ማለት? እኔ ምንም ነገር እየገባኝ የለም። እንዴ ልጅቷ ያለችው ነገር ልክ ነበር ማለት ነው? እንዴት? የምን ልጅ? ማነች እሷ ልክ የሆነችው? አያይ ምንም አይደለም። ቆይ እንዴት ሊሆን ይችላል? እሱን እኔም አልገባኝም። ለምንድን ነው እንደዚህ ያደረግሽው ስላት በነገሮች ተናድጄ ስለነበር ነው አለች። አይ አታደርገውም፣ መቼም እንደዛ አታደርግም። ሆኗል፣ አንዴ ሆኗል። አሁን እኔ ግራ የገባኝ ለናቱ እንዴት እንደምነግረው ነው። እሱ ጠብቋት ይላል፣ እሷ ታስራለች። እንዲህ ቆይ እንዴት እሷ እንዴት ታደርጋለች? እሺ ቆይ እሱ በጣም ተጎዳ እንዴ? ስለ እሱ ምንም አላውቅም ዳጊ። እንዴ እሺ አሁን ወዴት ልትሄድ ነው? ብዙም አልቆይም ዳጊ፣ መጣ።
በይ ንገሪኝ፣ ምንድን ነው የተፈጠረው? ለምንድን ነው እንደዛ ስትሆኚ ነበር? አይ ምንም እንዲሁ ነው። አይ እንዲሁ ነው የሚባል ነገር የለም። ቆይ እንደዛ እኔ ላይ ስትሆኚ የነበረው ለምንድን ነው? ቆይ ወንድምሽ ስለ እኔ ምን ብሎሽ ነው? ኧረ እሱ ምንም አላለኝም። ቀና በይና አይኔን እያየሽ ንገሪኝ። ቆይ እሱ ምንም ባይልሽ ኖሮ እንደዛ ልትኛችም ነበር። ኡፍ በቃ የሆነ ቀን ከወንድሜ ጋር ስታወሩ ሰምቻችሁ ነው ማለት። ቆይ ምንድን ነው ስናወራ የሰማሽው? ዳድን አንቺ እንደገደልሽው ወይም እንዳስገደልሽው ስታወሩ ሰምቼ ነው። ምን? ቆይ ምንድን ነው የሰማሽው? ቆይ እኛ መቼ ነው እንደዛ ያወራነው? በቀደም ለታ እዚህ ጋር ሆናችሁ ስታወሩ ሰምቼ። ቆይ እኔን ሳትጠይቂ እንዴት ነው የወንድምሽን ወሬ ያመንሽው? በቃ እኔን እንደዛ ነው ማለት ነው የምትገምቺኝ? እንደዛ ስትሆኝ የነበረው ለዚህ ነው እንዴ? ስታወሩ ሰማሁ እኮ። ቢሆንም እኔን መጀመሪያ ማናገር ነበረብሽ። እውነት በጣም ታሳፍሪያለሽ። በጣም ጭራሽ ይሄ የሚናገረውን እንኳን የማያውቅ ወንድምሽን ሰምተሽ ነው እኔ ላይ እንደዛ ይሆንሽው? ይቅርታ በቃ ማም፣ አትበሳጭ። ይቅርታ በቃ። ዝም በይ። ምንም አይነት ነገር መስማት አልፈልግም። እንዴ ሉሊት፣ ሉሊት፣ አንቺ ሉሊት፣ ሉሊት ታነሺ። እንዴ ቆይ አንቺ ቤዛ እዚህ ምን ትሰራለሽ እንዴ? አንቺ ታስረሽ አልነበረም እንዴ? ቆይ ምን እያደረግሽ ነው? ምንድን ነው የምታወሪው? ማን የታሰረው? ስለማን መታሰር ነው የምታወሪው? በይኔ ውጭልኝ፣ ደክሞኛል፣ ልረፍበት። እንዴ ቤዝዬ ተይ እንጂ ምን አድርጌሽ ነው እንዴ? እስኪ ስለሄድሽበት ንገሪኝ። እፂ እንዴት ናት? እየለመደች ነው? መቼም ሰው በየሄደችበት ነው የምትለምደው። እዚያ ያሉት ሰው ጋር እንዴት ነው ተግባባች? ውስጥ ላይ ያሉትን ምን? አይ ማለቴ ያው ውስጥ ያሉትን ሰዎች ተለማመደች ወይ እንዴት ነው? እሷ ሰው ስትለምድ ጎበዝ ነች። ያው እኔ ሰው ቶሎ ማለምደው ለዛ ነው። ልክ ነሽ። ሰው እኮ ከሰው ጋር ነው የሚላመደው። አንቺ እንዴት ትላመጃለሽ? አንቺ ቤዛ ግን ምን እየተናገርሽ ነው? ይልቅ ያባልሽ ቤት መጥቶ ነበር ማለት ውሽማሽ ለካ ከናታን ጋር ፍቻችሁ አልተቋረጠም። ብቻውን መጥቶ ሲላዘዝ ቆይቶልሽ ነው ሄደው። ጥሩ ጥሩ ብቻ ነው እንደ የሚባለው። ሌላ ምንም ነገር አትይም? ብታይ ከአንቺ በጣም ፍቅር ይዞታል። በጣም ነው የሚያሳዝነው። አትቀባጥሪ። አሁን ውጭ ልተኛበት። ቤትዬ ትንሽም አብሬሽ ልሆን። ማንም ሰው ስለሌለ ደግሞ እንዲሁ አብሬሽ ብተኛ ራሱ አሪፍ ነው። ምን? ማለት እኮ ያልሽ ተሳስቼ እኮ ነው። ከአንቺ ቤት ሳይሆን ያልኩት እኔ ክፍል ሄደን ማደር እንችላለን ምናምን ነው ያልኩት። ያልሽ ቤቱ ግን አሁን እየተረጋጋና የትልቅ ሰው ቤት መሰለው። ውይ በስመ አብ፣ ወከባ ሲበዛበት ደስ አይልም። አሁን ተረጋጋ፣ በቃ የትልቅ ሰው ቤት ሆነ። ውጭ፣ ውጭ። ሁለተኛ እዚህ ክፍል ድርሽ እንዳት ሂጂ፣ ውጭ። ያልሽ ቤዝዬ ብቻሽ ማደር ከፈራሽ ደግሞ እኔ ጋር መጥተሽ ማደር ትችያለሽ። እሺ ጠዋት ደግሞ እንዳታስቢ፣ ቁርስ እኔ ነኝ ሰርቼ የማበላሽ። እሺ ደህና በቃ ቻው። ወይ ሉሊት ምን አይነት ጉድ ነች? ደህና ነኝ። አንተ ምንም አልነካኸኝም። ደንግጬ ስለነበር ነው የወደኩት። ግን አንተ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ሆስፒታል እንሂድ አይደል? ተነሽ። ወንድሜ ተረጋጋ፣ አይዞ። እኔ በጣም ደህና ነኝ። ስትታይ ግን ምንም ደህና አትመስልም።
ባለችበት ጠብቅልኝ። ያ ሁሉ ነገር አልፎ ተስማማን ስንል ይኸው ይሄ ነገር ተፈጠረ። ብቻ ባለችበት ጠብቅልኝ። ሄሎ ሄሎ፣ ቢኒያም እንዴት ነህ? ደህና ነኝ። በሰላም ነው በዚህ ሰዓት የደወልከው? አዎ በሰላም ነው። ነገ መሰባሰብ አለብን። ልጁ ተመልሷል። አረ እንዴት? ተመስገን። በጣም ጨንቆኝ ነበረ። ግን እንዴት ይሄ ሆነ? እሱም በአካል ስትመጣ እንነጋገራለን። ለጊዜው ይህን ካወቅ በቂ ነው። በተለመደው ሰዓት በተለመደው ቦታ እንገናኝ። ማርፈድ አይቻልም። በጣም አሪፍ። እሺ በቃ እመጣለሁ። እሺ ደህና ደር። ሰላም ደር።